አንዴ አባባ ቀብር ሄዳለሁ ብሎ 6 ሰዓት ይወጣ በጣም ቆይቶ 10 ሰዓት ሲል ተመለሰ። ትንሽ ስለሚያመው ተጨንቄ ስጠብቀው ስለነበረ ገና እንዳየሁት ምን ነው አባባ እስካሁን ድረስ አልኩት። በጣም እንደደከመው ያስታውቃል። ምን ባክህ ሬሳው አልቀበር ብሎ አለኝና ዝም አለ። እኔ ደግሞ በተራዬ ክው ብዬ ምን ሆኖ አባባ ጉድጓዱ ጠቦት ነው አሉ። የሳጥኑን ልኬት አስከባሪዎቹ ስተው ነው እና ደሞ መቃብር ቆፋሪውም ለማጅ ነው አሉ። ሆ ሬሳውን አጉላሉታ። አይ እሱማ የት ይቸኩላል። ቀባሪው ግን ሲቁነጠነጥ ነበር። ትዝ ይልሃል? ሟች እኮ በሕይወት እያለ አጀቡ ብዙ ነው። እሱ ያለበት ማንም ጥሎ መሄድ አይፈልግም። ዛሬ ግን እዛ ጫካ ውስጥ ጉድጓድ እስኪሰፋ መታገዝ ከበደን። ሁሉም ጥሎት ሊሄድ ቸኮለ። አየህ 1000 ሰው ቢከተልህ ተከትለው የሚመጣው ሥራ ነው። ሳጥንህ እንኳ ቀን ጠብቆ ይከዳካል። አፈርም ብትታገስህ ለሳምንታት ነው። እሷም ትበልሃለች። በስመ አብ ወልድ አባባ አታስፈራረኛ። አትፍራ ልጄ። ራሱን ሆኖ የኖረ ቢሞት አይፈራም። መቼም ቢሆን ወዳጅ እስከ ቀብር ነው፣ አብሮ አይቀበርም። ሁሌም ራስን ሁን። አየህ ቅድም ሬሳውን ሰዎች ለክተው ስለሳቱ ሳይቀበር ቆየ። እሱስ ምን ያደርግ? ሬሳ ነው። አንተ ግን በቁመህ ሬሳ እንዳትሆን በሰዎች ልኬት ሳይሆን በራስህ ልኬት ተለካ። ደግሞ ማንም እንዳይመዝንህ ሰው ለክቶ እንዲህ ነህ ያለህን ሳይሆን አንተ ኖረህ ያመንከውን ኖር። ሁላችንም ሕይወትን እየኖርን ነው እምንለምዳት። እንደ መቃብር ቆፋሪው ለማጆች ነን። እንግዲህ ሟችም ተቀበረ፣ እኛም ወደ ቤት ገባን ብሎ ዝም አለ። ቻቻ እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው